ሰላም ለሁላችሁ ይሁን። ዛሬ የዶሮ አሮስቶ አሰራር ነው ይዤላችሁ የመጣሁት። ምን አይነት ቅመም እንደምንጠቀም እንዲሁም በምን አይነት እቃ እንደምናዘጋጅ አብረን የምንሰራ ይሆናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ይሁኑኝ። ወደ አሰራሩ እንሄዳለን። እስከ መጨረሻው ድረስ አብራችሁን ቆዩኝ። የምጠቀማቸው ቅመም የደረቀ ቀይ ሽንኩርት፣ ሮዝመሪ፣ ጫው፣ ጅንጅብል ፓውደር፣ ድንብላል ፓውደር፣ ቀንዶ በርበሬ፣ ፓፕሪካ ይህን ይመስላሉ። ሌሎቹንም በዲስክሪፕሽን ላይ አስቀምጥላችኋለሁ። በጎድጓዳ እቃ ላይ ዘይት የተወሰነ አድርጌያለሁ። የቲማቲም ድልህ እናንተ መጠቀም አለመጠቀም ትችላላችሁ። እኔ ስላስፈለገኝ ነው ይሄን ያደረኩት። 2 ማንኪያ የቲማቲም ድልህ፣ ነጭ ሽንኩርት የተፈጨ ግማሽ ማንኪያ፣ ማስተርድ የሻይ ማንኪያ ትንሽ ነው ያደረኩት። ሲበዛ የመጎምዘዝ ጣዕም ስለሚያመጣ ብዙ አልተጠቀምኩበትም። ቀደም ያሳያችሁን ደረቅ ቅመሞች ሁሉንም እጨምርበታለሁ። ሁሉንም አንድ ላይ አድርጌ በደንብ አዋህደዋለሁ እንዳይጓጉል። በደንብ እንደዚህ አደርገዋለሁ። ሁሉም አንድ ላይ እንደዚህ ካዋህድኩት በኋላ ይሄን ይመስላል። ዶሮውን ቀደም ብዬ በደንብ አጥቤዋለሁ። ውስጡን እንደዚህ ከስጋውንና ቆዳውን በውስጥ በኩል እንደዚህ ያለያየዋለሁ። ቅመም ለማስገባት እንዲመቸኝ ቅመሙ ከቆዳው ጋር እንዲዋሃድ በውስጥ በኩል እንደዚህ በማንኪያ የሚከፈተውን ያህል ከፍተዋለሁ። እንደዚህ እያደረኩኝ ከፊትም ከኋላም ቆዳው እንዳይቀደድ ቀስ እያልኩኝ ቆዳውና ስጋው እንደዚህ ያላቀቀዋለሁ። እግሩ ጋርና እጁ ጋር ትንሽ ስጋ ቶሎ ስለማይለቀቅ ሆዱና ጀርባው አካባቢ ነው በደንብ ክፍተት ሊፈጥር የሚችለውና እሱ ጋር ያለውን ፓርት እንደዚህ ያላቅቄዋለሁ። ያዘጋጃቸውን ቅመሞች እንደዚህ ውስጡ በደንብ እያደረኩ ቀባዋለሁ። ውስጡ በደንብ እንደዚህ ቀደም ብዬ ስለከፈትኩት አያስቸግርም ለማስገባት ቅመሙንና በውስጥ በኩል እንደዚህ እቀብቸዋለሁ። በጀርባ በኩልም የከፈትኩት ፓርት ላይ እንደዚህ በደንብ ወደ ውስጡን እቀባዋለሁ። እንደምታዩት እንደዚህ ውስጡ ሁሉም ደርሶታል። አዳርሻዋለሁ።
እላዩ ቆዳውን በደንብ ቀባለሁ። ሁሉንም እንደዚህ ልቅብ ተደርጓለሁ። ሁሉንም ቦታ ላይ ማስቀረው የለም። እያገለባበጥኩኝ በደንብ ቅመሞቹን እቀባቸዋለሁ። ይህን ቅመም ስታዘጋጁ የደረቀ ቀይ ሽንኩርት ወይም ደግሞ ጅንጅብል ከሌለ በእርጥብ መጠቀም ትችላላችሁ። እንደዚህ ሁሉም ቀብቼዋለሁ። እንደዚህ ቀባብታችሁ ለአንድ ለ15 ደቂቃ ፍሪጅ ውስጥ ብታደርጉት የበለጠ በደንብ ቅመሙ ቆዳው ይይዝላችኋል። በዚህ ነው የምጠቀመው። ይሄን እቃ ለማግኘት ተሙ ላይ መግዛት ትችላላችሁ። እንዳይወድቅ ስለሚረዳ ቁጭ ለማድረግ ነው ፈልገውና አሩስቶ እንደዚህ ነው ላዘጋጅ የፈለኩትና በዚህ መልኩ እንደዚህ ቀባብቼው አሳምሬው አስቀምጬዋለሁ። ከማስገባቴ በፊት አንድ 15 ደቂቃ ኦቨኑን አሙቄዋለሁ፣ ለክሼዋለሁ። አስገብቼዋለሁ። ለአንድ ሰዓት ከ20 ያህል ነው የተጠቀምኩት። እንዲህ መብሰል ጀምሯል። እንደምታዩት ያው በስሎ ይሄን ይመስላል። እንደምትወዱት ተስፋ አደርጋለሁ። ሞክሩት። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ድረስ አብራችሁን ቆዩኝ። እንደምታዩት በጣም በስሏል። ይህን ይመስላል። እስከዚህ ሰዓት አብራችሁኝ ስለነበራችሁ አመሰግናለሁ። መልካም ጊዜ። ባይ